ዛሬ ከማን ከማን ያዘዋል? እሸቱ ጋር ነሽ? ማን ያዘዋል? እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። ማን ያዘዋል? What do you do for a living? ሂል አደርጋለሁ። ፖድካስተር ነኝ፣ ሬስቶራንተር ነኝ፣ ሞቲቬሽናል ስፒከር ነኝ። So you አራት ነገር እያረክ ነው ማለት ነው? ያ ስለዚህ በወር በሳምንት ወይ ምን ያህል ገቢ ትሰራለህ? So I have multiple sources of income. Yes. So ከሰባት ቦታ ገንዘብ አገኛለሁ። ስለዚህ በቀን በሳምንት በወር በአመት ስንት እንደማገኝ እኔን ሳይሆን አካውንታንቴን ነው መጠየቅ ያለብሽ። So like ሌላ ጥያቄ መጠየቅ ይችላል? አካውንት ላይ ምን ያህል ብር አለ? አካውንቴ ላይ የትኛው አካውንቴ ላይ ነው? የዶላሩ ላይ ነው? የዳሽኑ ላይ ነው? የአቢሲኒያው ላይ ነው? የንግድ ባንኩ ላይ ነው? የቱ ላይ ነው? ቤዚካሊ I have good money ግን እንደዚህ ብዬ ስንት አለኝ ብዬ ካልኩሌት አላደርግም። ገባሽ? ሰራተኞች አሉኝ፣ ቢዝነስ አለኝ። ኤቭሪዴ ገንዘብ ይገባል ይወጣል፣ ይገባል ይወጣል። I'm not into like ገንዘብ ያ ሶ አሁን እኔ የሚያዩ ተከታዮች አሉ። ለነሱ እናውቃለን ከድሮ ጀምሮ ሞቲቬት እያደረግ from nowhere ነው እዚህ የመጣኸውና የምትለን ነገር ካለ? ሶ ብዙ ወጣቶች ገንዘብ ያሳዳሉ ግን ገንዘብ አያገኙም። ገንዘብ ሳይሆን ማሳደድ ያለባቸው ጠቃሚ ነገር መስራትን ቢያሳዱ ገንዘቡ ይከተላል። ሰዎች የሚጠቅም ነገር ስንሰራ ለዛ ነገር ይከፍሉናል። ስለዚህ እኔ ራሴ እንዴት ነው የተቀየርኩት? የሰው ችግር ምንድነው? ሰው አልተነቃቃም። ብዙ ሰው የስሜት ቁስል ያለበት ሰው ምን እንደሚፈልግ አያውቅም። ስለዚህ በዚህ ዙሪያ ላይ መጽሐፍ አነበብኩኝ፣ ፖድካስቶችን ያየው፣ ራሴ ላይ ሰራው። ያን ነገር ለሰዎች በኮንተንት ሸጥኩኝ ማለት ነው። አሁን ገንዘብ አለኝ። ገንዘቡ ግን የመጣው ከስራው በኋላ ነውና ሰዎች የሆነ ፊልድ መርጠው ያንን ፑሽ ቢያደርጉ ገንዘቡ መከተሉ አይቀርም። በጣም አሪፍ ቴንክ ዩ ሶ ማች ስላገኘው አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች። በጣም የምትወዱት ሰው ቢላዋ እንደዚህ ግጥም አድርጎ ይዞ አስለቅቁኝ እንጂ እርዱኝ እንጂ ሲል እንደዚህ ስባችሁ ነው የምታድኑት ወይ ደግሞ እንደዚህ የምታስለቅቁት አይደለም። እጁን በራሱ ፍቃድ እስከሚለቅ ድረስ ተጠብቃላችሁ እንጂ አይደለም። ፈጣሪም አንዳንድ ጊዜ እንደዚህ ነው። ነገሮች ችግር ውስጥ ከገባን በኋላ ራሳችንን ችግር ውስጥ ከከተትን በኋላ ምክንያቱም የሰው ልጅ የራሱ ፍቃድ አለው። ስለዚህ እዛ ሰዓት ላይ የራሳችን ችግር ውስጥ ከተን እንደዚህ ግጥም አድርገን ይዘነው አስለቅቀኝ ፈጣሪ እርዳኝ እንጂ ለምንድን ነው ማታየኝ? ምን ነው ኢግኖር አደረክኝ ያለን እንትን ላለ አፋችንን እንከፍታለን። እንደዛ ግን አይደለም። አንዳንድ ጊዜ እንድንረዳ ራሳችንን ልንፈቅድ ይገባል። ያ ሰው የሚወደን ሰው የሚያፈቅርን ሰው እንዲረዳን እኛ መፍቀድ አለብን። አለበዚያ ከሳበው እንጎዳለን። ገብታችኋል? እንጂ ያ ሰው ወይ ደግሞ ፈጣሪያችን አለመርዳት ፈልጎ አይደለም። የሰው ልጅም ለዛ ነው የራሱ ፍቃድ የተሰጠው ወይ ደግሞ የራሱ ጭንቅላት የተሰጠው። ገብታችኋል? ስለዚህ አንዳንድ ጊዜ መልቀቀል ልመዱ። ወዳችኋል። ፎሎ ማትራት ሊስኮፒ ሳውት ምንድነው ወሎ ውስጥ ብናየው ተናገሩ። ከወሎ የመጣችሁ ጓዶች እኛ የምንፈልገው ኢሳፓን ነው፣ እኛ የምንፈልገው የደርግ ወታደር ነው እየተባለ አይደለም እንዴ በከበሮ የሚመጣውን ወያኔ የሚያሳልፉት? ይሄን ያደራጀነው ህዝብ ነው፣ ያነቃነው ህዝብ። ይሄንን ገበና መሸፈን የለብንም። ኢሳፓ ከየት የመጣ ነው? በዚህ ህዝብ ደምና በዚህ ህዝብ ትግል የተወለደ ፓርቲ አይደለም እንዴ? እኔ የምላችሁ ኢትዮጵያ ውስጥ አንዳንዴ መማር ለስራ ማግኘት ዋስትና አይሆንም። እውነቴን ነው የሚላችሁ። ጠንክሮ መስራት ራሱ ለተረጋጋ ህይወት መሰረት አይሆንም። አንዳንዴ ታዝባችሁ ታውቃላችሁ። ሶስተኛ ሲቀጥል ዋናው ነገር ኢትዮጵያ ውስጥ ለመኖር ዋናው ነገር እየሆነ ያለው ኮኔክሽን፣ ከሰዎች ጋር ያላችሁ ኮኔክሽን። እውነት በጣም እያዘንኩ ነው ያለው። አንዳንዴ ኮኔክሽን ከእውቀት ከስኪል እየበለጠ መጥቷል። በጣም ነው የሚያሳዝነው። እውነት እኔ በጣም እያዘንኩ ነው። ብዙ ሰው የሚሳሳተው እዚህ ጋር ነው። ጠንክረ ስለሰራ ሳይሆን ለማን ነው የምትሰጠው የሚለውን ነው። ለድሃ ወይስ ለሀብታም? ለድሃ ስትሰጥ እያንዳንዷ ሳንቲም በሱ ዘንድ የደም ዋጋ ስለሆነች ስለዚህ አታክቶ ነው የሚገዛ። ለሀብታም ስትሰጥ ግን እሱ የሚያየው ገንዘቡን ሳይሆን የምታቀልለትን ሸክም ነው የሚያየው። ሀብታም ሰው ችግሩ እንዲቀልለት ይፈልጋል። አንተ የእሱን ህይወትና የእሱን ጊዜ እስካቀለልክለት ድረስ አንተ የምትለውን ብር ለመክፈል ዝግጁ ይሆናል። ድሃው ግን ምንም ያህል ቢረዳውን ገንዘቡ ሲያወጣ ህመም ስለሚሰማው የአንተ ዋጋ ዝቅ ያደርግባል። ስለዚህ ቢዝነስ ስትጀምር መጀመሪያ ላይ ታርጌት ላይ ወስን። ከአንድ ሀብታም የምታገኘው ትርፍና ከመቶ ድሃ የምታገኘውን ድካም እኩል አይደለምና በብልሃት ስራ አትልፋ። ይሄ ሀሳብ የአሌክስ ሃርሞዚ ሀሳብ ነውና በጣም ስለተመቸኝ የነገርኳችሁ። ፎሎ ማድረግ እንዳትረሱ። አንዳንድ ሰው ምን ይላል? ክንዴ ለቀልድ ነው እንጂ አትበለውም ምናምን በጌታ በኢየሱስም ማራኪ ኤሌክትሮኒክስ ከታች ሜሽን አድርጋለሁ። ፎሎ ያደረጋችሁ
ሪፖርት ሼር አድርጉ። አሳ ማለት ውሃ ላይ ተወልዶ ውሃ ላይ የሚያድግ ምርጥ ንጹህ ፍጡር ነው። አሳ አትጥላ፣ ብላ አሳ። ይሄ አውቄ ነው። ይሄ ለካሜራ ነው። መርከቧን የሚያሰምጣት ከስሯ ያለው የውቅያኖስ ብዛት ሳይሆን በተፈጠረባት ቀዳዳ ወደ መርከቧ ውስጥ የሚገባው ውሃ ነው። በዙሪያችሁ የሆነ ነገር ለመጀመር ስትነሱ የሚመጡ ትችቶች፣ ተቃውሞዎች በአጠቃላይ የቱንም ያክል ቢበዙ እናንተን የመስበር ጉልበት የላቸውም። ጉልበት የምትሰጧቸው በምትፈጥሩት ስንጥቅ እነዚያ ስብራቶች ወደ ውስጣችሁ ሲገቡና ስታምኗቸው ነው። ሁለት ነገር ይጥሏችኋል። አንድም ትዕቢት፣ ሁለትም ትችት። ስለዚህ ዝና፣ ታዋቂነት፣ ገንዘብ፣ ጭብጨባ በበዛ ቁጥር ራሳችሁን በመግራት በስንጥቁ መካከል የትዕቢት ማዕበል ገብቶ ህይወት መርከባችሁን እንዳያሰምጥ ራስን መቆጣጠር፣ እንዲሁም ደግሞ የሆነ ነገር ለመጀመር ስትነሱ አይሆንም፣ አይሳካም፣ ፈጽሞ አይደረግም፣ አትሞክረውም፣ የትም አትደርስም የሚሉ ድምጾች ሰንጥቀው ገብተው ከመንገዳችሁ እንዳያስቀሯችሁ። ስለዚህ ሁለቱንም ነገር የመርከባችሁን ደህንነት ብቻ በመቆጣጠር ማለፍ ትችላላችሁ። ይመቻችሁ። አብዛኞቻችሁ ስትጠይቁ እንደነበረው በአሜሪካ ውስጥ የአይፎን 17 እና የአልትራ 26 እና የተለያዩ ስልኮችን ዋጋ በዛሬው ቪዲዮ ቼክ እናደርጋለን። let's get it። ፈጣሪ ጸሎቷን ስማ፣ ስደት ልጆቿን ሁሌ የቀማ ባሉበት ቦታ አሳካላቸው። መስኪኗ ኢትዮጵያ ባይኗ አትያቸው። አንተ ፈጣሪ ጸሎቷን ስማ፣ ስደት ልጆቿን ሁሌ የቀማ ባሉበት ቦታ አሳካላቸው። መስኪኗ ኢትዮጵያ ባይኗ አትያቸው። ያልገቡበት የለም፣ ያልገቡበት የለም፣ ያልገቡበት የለም።